ሰላም እንዴት ናችሁ? ዛሬ ከሬ ፓርለር መጽሐፍ ባይ ዘ ፎር ፔሌ የሚከተለውን መርጠናል። አብራችሁን ቆዩ። እንደ አርሰን ዌንገር አይነት አሰልጣኝ ለእኔ ተመልሶ አይመጣም። በጣም ጥሩ ጭንቅላት ያለው ሰው ነው። አንዳንዴም በድንገት የጅል ስራዎችን ይሰራል። ለዚህም ጥሩ ምሳሌ የሚሆነው ይሄ ነው። ብዙ ጊዜ የማሳሰቢያ ስራ የምንሰራው በጀርባችን ተኝተን እግራችንን ለደቂቆች ወደ ላይ በማንሳት ነው። የሚገርመው አርሰን እኛ የምንሰራውን ሁሉ አብሮን ይሰራ ነበር። አንድ ጊዜ ሆቴል ውስጥ ተቀምጠን አርሰን የማሳሰቢያ እንቅስቃሴ መስራት ፈልጎ እግሩን አንስቶ ግድግዳው ላይ ሰቀለ። ነገር ግን ክፍሎቹ የተከፈሉበት ነገር ጠንካራ ስላልነበር በስቶት ከአንዱ ክፍል ወደ ሌላው ክፍል ገባ። እውነት ነው፣ ሁላችንም መሳቅ አልነበረብንም። ነገር ግን ሁላችንም ሳቅን። አርሰን ድጋሚ ሲመጣ ኮስተር ለማለት ሞከርን። ነገር ግን በስሱ የሚወጡ ሳቆች ይሰሙ ነበር። አርሰንን ኢንስፔክተር ክሎሲዮ ነበር የምለው። ለምን አትሉኝም? ልጅ እያሉ የፒንክ ፓንተርን ፊልሞች በጣም አይ ነበር። በዛ ፊልም ላይ የኢንስፔክተሩ ገጸ ባህሪን እወደው ነበር። ለዛ ነው እንደዛ የምለው። የጨዋታ ሃይላይት ልናይ ስንቀመጥ አውቄ ከፍተው ነበር። ፈረንሳይ ተጫዋቾች ምንድነው ይሄ ይሉኛል። አርሰን ግን የወደው ስለነበር እያየው ይስቅ ነበር። 1997-98 የውድድር ዓመት ከሜዳችን ውጪ ከዌምብለንደን ጋር ልንጫወት ነው። የአርሰን ዌንገር የመጀመሪያ ሙሉ የውድድር ዓመት ነው። ሁለተኛ አጋማሽ ሊጀመር ሲል መብራት ጠፋ። አርሰን ዌንገር ገና ወደ ሜዳ አልመጣም ነበር። መብራቱ እስኪስተካከል ወደ መልበሻ ክፍል ተመለስን። አርሰን ዌንገር ሽንት ቤት ነበር። ሲወጣ ሁላችንም ተቀምጠናል። ምን ሆናችሁ አለ አርሰን ደንግጦ። ደጋፊ ውስጥ ቢዊም ተገኝቶ ነው። አርቤት ቀስ ብዬ መናገሬ ነበር። ነገር ግን ሁሉም ጸጥ ስላለ ይሰማ ነበር። ስማ አንተ እብድ ያማድ እንዲህ አለኝ ቶኒ አዳምስ ቀስ ብሎ። ሆኖም አርሰን ሰምቶ ነበር። እንዳልሰማ ሆኖ ዞር ብሎ ሁላችንንም አየና አናገርክኝ ሬይ? ይቅርታ አልሰማውም አለኝ። በጣም ደነገጥኩ። ቶሎ ብዬ አይ ጨዋታውን ማሸነፍ አለብን ነው ያልኩት። ፈገግ አለና እንዳልሰማ አለፈኝ። ሁሉም ነገር በትክክለኛው መንገድ እየሄደ ነው። ሰውየው ሁሉንም እያስተካከለ ነው። አዳምስ ራሱ እንደ ድሮ መጠጣት አቁሟል። አርሰን እኔ እንደ ተጫዋች በጣም ከፍ አድርጎኛል። ከዚህም በላይ የግል ህይወቴ ራሱ እንድስተካከል ረድቶኛል። በጣም ቅን ሰው ነው። ማንም ሰው ወደ ኋላ ማስቀረት አይፈልግም። ለወጣት ተጫዋቾች ስህተት ሳይጨነቅ ራሳቸውን እንዲያሳዩ ይረዳቸዋል። ሁልጊዜ ጥሩ ነገር እንድናስብ ነው፣ በራሳችን ብቃት እንድናምን ነው የሚረዳን። እውነት ለመናገር ከልቤ ነው የምወደው። እውነት ነው። እኔም ሁላችንም ቀይሮናል። አመጋገባችን ጨምሮ ተለውጧል። ሁላችንም አትክልት እንድንበላ ተገደናል። እኔ እዚህ ላይ ቅሬታ የለኝም። በዚህ ነገር ያልተደሰቱት እድሜያቸው የገፋ ተጫዋቾች ብቻ ናቸው። ለነገሩ አትፍረድባቸው። ለብዙ ጊዜ ለመዱትን አበላል መለወጥ ይከብዳል። ወደማይቻለውና ታላቅ ቡድን እየተለወጠን ነው። ለዚህ ነው ደግሞ አርሰን ያስፈረማቸው ተጫዋቾች ትልቅ ሚና ይጫወታሉ። 1998 ሁለት ዋንጫዎችን ካነሳን በኋላ ኒኮላስ አኔልካ፣ ኦቨርማርስ እና ኢማኑኤል ፔቲን አጣን። በጣም ከባድ ነበር። ነገር ግን ሰውየው አርሰን ዌንገር ነው። ፔሬዝን፣ ሄነሪን እና ኤዱን በምትካቸው አመጣ። እውነት ነው ከዚህ በፊት በሞናኮ ከሄነሪ ጋር ሰርቷል። እናም በደንብ ያውቀዋል። ነገር ግን እንደመጣ ተቸግሮ ነበር። ሁላችንም በቃ የፕሪሚየር ሊግ ዋንጫውን አናነሳም እያልን ነበር። ነገር ግን የመጀመሪያ ጎሉን ካስቆጠረ በኋላ ሙሉ በሙሉ ተለወጠ። በራስ መተማመኑ በጣም ጨመረ። የመልበሻ ክፍል መቀመጫውን ጎን ለጎን ነበር የምንቀመጠው። ለነገሩ በቁጥር ስለሆነ እንደዛ ነው መሆን የነበረበት። 14 እና 15 ግንኙነታችን በጣም የጠበቀ በጣም ጓደኛሞች ሆነን አንድ ቀን ሾፒንግ እንድንወጣ ጠይቀኝ እና አብረን ወጣን። እሱም ከናቱ ጋር እኔ ደግሞ ከሚስቴ ጋር ነበርን። የናይክ እቃዎች መሸጫ ይዞን ገባ። ስማሬ የምትፈልገው ነገር ውሰድ አለኝ። ከባለቤቴ ጋር መዞር ጀመርን። ብዙ ነገሮችን መረጥን። በጣም ብዙ ቲሸርቶች፣ የጎልፍ መጫወቻዎች፣ ሌሎችም ለባለቤቴ ለእኔም። እርግጠኛ ነህ ግን ሬ አለችኝ ባለቤቴ የገዛነውን ነገር አይታ። አታስቢ ከሄነሪ ጋር ነን አልኳት። ወደ ካሸር ጋር ስንሄድ ብዙ እቃዎችን ይዘን ነበር። እሱ ግን አንድ ቲሸርት ብቻ ነው የያዙት። ትንሽ አፈርኩ። $3000 ከፈለ። ደነገጥኩ። እሱ ግን ምንም አልመሰለውም። ወጥተን መኪናዬ ውስጥ ልገባ ስል ስማ ሄነሪ ነገ የት ነን? መቼም ወደዚህ ሱቅ ተመልሼ አልመጣም አልኩት። ሳቅ አለ እና መኪና ውስጥ ገባ። ከምታስቡት በላይ ደግ ሰው ነው። አርሰን ተጫዋቾችን መመልመል የሚያከለው የለም። አንድ ጊዜ አንድ ተከላካይ የሙከራ ጊዜ ተሰጥቶት መጣ። እውነት ለመናገር ማርቲን ቦታዬን እንጠቃለው ብሎ ፈርቷል። እኛም አውቀንበታል። ተጫዋቹ በጣም ግዙፍ ነው። ነገር ግን ጎበዝ የሚባል ተጫዋች አልነበረም። እኔ ቤርካምፕ እና ሄነሪ ተቀመጡ ተባልን። አርሰን ተጫዋቾችን ማየት ስለፈለገ ሁለት ቡድን ሰርቶ ጨዋታ አስጀመረ። ቤርካምፕ እንደለመደው አርሰን ዌንገር አጠገቡ ሄዶ ቁጭ አለ። ጨዋታው ተጀመረ። አዲሱ ልጅ ኳስ ባቀበለው ቁጥር ማጨብጨብ ጀመርን። አንድ ታክል ሲያደርግ ብራቮ ጎበዝ ልጅ እንላለን። ማርቲን ተናዷል። ይህን ስናይ ባሰብን። ቤርካምፕ አርሰን ዌንገር ስር ቁጭ ብሎ የሚገርም ልጅ ይላል። ማርቲን የልጁን ትንሽ ስህተቶች እያጎላ ሲያጎረመርም ዋለ። እውነት ለመናገር ብዙ ለአርሰናል አይመጠንም። በነጋታው ወደ ልምምድ ሜዳ ስገባ ልጁ ተቀምጧል። ጠጋልኩና ምን ፈልገህ ነው አልኩት።
አስፈረመኝ እኮ በ4 ዓመት ውል አለኝ። ደነገጥኩ። ለካ አርሰን ዌንገር ዴኒስ ሄነሪን እንደዛ ስናጨበጭብ ጎበዝ ስንል የነበረው ወደነው መስሎት አስፈርሞታል። ለዚህ ነው አርሰን ዌንገር ይሰማል ያምናል የምለው። በሚቀጥለው ጨዋታ አብዛኛው ተከላካዮቻችን ተጎድብናል። አርሰን አዲሱን ልጅ የመሰለፍ ዕድል ሰጠው። ኦልድ ላይ በአዲሱ ልጅ በርካታ ስህተት 5-1 እየተመራን ለእረፍት ወጣን። ወደ መልበሻ ክፍል ስንገባ የዩናይትድ ዮርክ ጠጋ ብሎ ከየት ነው ያመጣችሁት እባክህ ይሄን አለኝ። ረጅም ታሪክ ነው አሁን አይገባም አልኩት። ደግነቱ በረኛችን ሲማን ነበር እንጂ 9-1 ነበር ጨዋታው የሚያልቀው። ጨዋታውን 6-1 አለቀ። አርሰን ዌንገር እንደዚህ ሲናደድ አይቼው አላውቅም። ነገር ግን ልጁን አንድም ቃል ተናገረውም። ከሱ የበለጠ እኛን ተናግሮናል። ዞሮ ከአርሰን ጋር ትላልቅ የሆነ ስማችንን ተክለን አልፈናል። እውነት ለመናገር እንደ አርሰን አይነት አሰልጣኝ ስር በመሰልጠን እድለኛ ነኝ። ማንም ሰው ኦሬ አንተ እኮ ኳስ አትችልም ቢለኝ ምንም አይገርመኝም። ለምን እንደ አርሰን ዌንገር አይነት ትልቅ ሰው ትችላለህ ብሎ ለአርሰናል እንድጫወት እድል ሰጥቶኛል።